ዛሬ የምንሰራው እስካሁን እየሰራናቸው ካሉ የኖድ ፕሮጀክቶች ጥሩ ፈንድሬዝ አለው ብለን እየሰራ ነው ያለው ፕሮጀክት አንዱ ኖድ ጎ ነው። እዚህ ይሄ ፕሮጀክት እንዴት መስራት እንዳለባቸው አንዳንድ ነገሮችን አሳያችኋለሁ። በቅድሚያ ግን ቻናሉን ሰብስክራይብ ማድረግ እና የቴሌግራም ቻናሉን ደግሞ ጆይን በማድረግ በየጊዜው የምንለቃቸውን መረጃዎች መከታተል ትችላላችሁ ማለት ነው። ሁለት ሊንኮች እዚህ ጋር ይታዩዋቸዋል። የመጀመሪያው ሊንክ የሬጅስትሬሽን ሊንክ ነው። ሁለተኛው ደግሞ ኤክስቴንሽን ሊንክ ነው ማለት ነው። ሬጅስትሬሽን ሊንኩን ፔስት አድርጋችሁ ኢሜይላችሁን በማስገባት መመዝገብ ነው ማለት ነው። ከዛ ቀጥሎ የኤክስቴንሽን ሊንኩን ቀጥታ ኮፒ አድርጋችሁ ሚሰስ ብራውዘር ጋር ትወስዳላችሁ ማለት ነው። ኮፒ ካደረጋችሁ በኋላ በቀጥታ ወደ ሚሰስ እዚህ ጋር እንደምታዩት ሚሰስ ብራውዘር ላይ ኮፒ ፔስት አድርጋለሁ ማለት ነው። እናንተ ጋር አድ ቱ ክሮም የሚል ነገር ነው የሚያመጣላችሁ። እኔ ኦልሬዲ አድ ስላደረኩት እንደዚህ አይነት ነገር ነው የሚያመጣው። ሶ እዚች ጋር ትገቡና አድ ያደረጋችሁትን ኤክስቴንሽን ክሊክ ታደርጋላችሁ ማለት ነው። እዚህ ጋር እንደምታዩት ኤክስቴንሽን አድርጎልኛል። ሶ ወደ ውስጥ ገባና ራን ማድረግ ጀምራለሁ ማለት ነው። መጀመሪያ ግን በኢሜይላችሁ መመዝገብ ይኖርባችኋል። እዚህ ጋር ሎጊን ነው የሚለኝ እኔ እናንተ ኢሜይላችሁን ሬጂስተር እንድታደርጉ ነው የሚያደርጋችሁ። ከዛ ኢሜይላችሁ ላይ ኮንፊርሜሽን ኮድ ይላካል። ያን ቬሪፊኬሽን ኮድ ወይም ኮንፊርሜሽን ኮድ አብታችሁ ፔስት በማድረግ ፕሮጀክቱን ሎጊን ብላችሁ መጀመር ትችላላችሁ ማለት ነው። ከዛ በኋላ በውስጡ ያሉ ታስኮች አሉ። እነዛን ታስኮች አንድ ባንድ ትሰራላችሁ ማለት ነው። ትልቁ ወሳኙ ስራ ያለው እንግዲህ እዚህ ጋር ነው፣ የሪዋርድ ሴክሽኑ ላይ ነው። ሶ እዚህ ጋር ስትገቡ ከላይ ጀምሮ የሚታዩ ነገሮች አሉ። ኢሜይላችሁን ቬሪፋይ ማድረግ አለባችሁ። ዲስኮርድ ግዴታ ሊኖራችሁ ይገባል። የዲስኮርድ አፕሊኬሽን ከፕሌይ ስቶር ማውረድ እና ኮኔክት ማድረግ አለባችሁ። ከትዊተር አካውንታችሁ ጋራ ኮኔክት አድርጋላችሁ ማለት ነው። ዜን ዴይሊ ቼኪን አለው። ዴይሊ ቼኪን ትወስዳላችሁ ማለት ነው። ከዛ አቬይላብል ታስኮች አሉ። ቴሌግራም ቻናላቸውን እና ግሩፓቸውን ጆይን ማድረግ ከቻላችሁ ቡስት ማድረግ ግዴታ አይደለም፣ ክፍያ ስለሚጠይቅ። ክሮም ላይ ሬታቸውን መስጠት ማለት ነው። ዲስኮርዳቸውን ጆይን ማድረግ፣ ኤክሳቸውን ጆይን ማድረግ፣ እነዚህን ታስኮች አንድ ባንድ ትሰራላችሁ ማለት ነው። ሶ ይሄ ፕሮጀክት በጣም ጥሩ ፕሮጀክት፣ ፖቴንሻል ያለው ፕሮጀክት ነው። በፈንድሬዚንግ ደረጃ ስንመለከተው ከግራስ የተሻለ ፈንድሬዚንግ አለው። ጥሩ ፓርትነሮች አሉት። ሶ ፕሮጀክቱ ላይ አክቲቭ ናችሁ እንድትሰሩ ነው። ይህን የዩቲዩብ ቻናል ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ምክንያቱም አዳዲስ የኤድሮ ፕሮጀክቶችን በዚህ የዩቲዩብ ቻናል ላይ ስለምንለቅ ነው። የቴሌግራም ቻናላችንን ኤድሮ ፓይፕ 3 ጆይን አድርጉ። ጥሩ ፕሮጀክቶችን ታገኛላችሁ። ሰላም ቆዩልኝ።